ብርዱ ላይ ቀለኝ የሌት ጨለማው ስሟን በገፎ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብርድ ማታ ፈርቷል ማለት በጣም ማለት እንጃ ፍቅረኛዬን በጣም ነው ማከብራት በጣም ነው የምወዳት ለሷ ያለኝ ቦታ በጣም ልዩ በጣም ነው ማከብራት እንጃ አስተዋይ ሴት ስለሆነች ይገባታል ምንም ነገር በዛ ላይ ደግሞ ታውቃላችሁ አረብ ሀገር ያሉ ሴቶች እኮ ብዙ ጊዜ አስተዋይ ናቸው ታጋሽ ናቸው እኔ እንጃ አጋዥ ናቸው እናንተም ስለምታውቁ ማለት ነው ለችግር ደራሽ ናቸው እንኳን ሰው ተቸግሮ ሰው ከፍቶት አይደለም እንዲም ሆኖ በቃ የሚሳሱ ናቸውና እኔ ፍቅረኛዬን በጣም ማከብራት ሞዳት ከሷም አልፎ መላ ከሀገር ውጭ ላሉ ሰዎች በጣም ክብር አለኝና በጣም ነው ሞዳቸው በጣም ነው ማከብራቸው ምክንያቱም ህመሙን አውቀዋለሁ እኛ አገራችን ላይ ስንኖር እንደፈለግን ነው የምንኖረው የፈለግነው ችግሩንም አብረን መቋቋም እንችላለን ከጎረቤቱም ከዘመዶቼም ጋር ቢሆን ማለት ነው ከዘመዶቻችንም ጋር ቢሆን ግን እነሱ ብቸኝነት ነው ሁሌ የሚሰማቸው በቃ ሁሌ ብቸኝነት ነው ብቻ አለ አይደል እናንተ ታውቃላችሁ ህመማቸውን ለማንም ማጋራት አይችሉም ቁስላቸውን መረዳት የሚችል ሰው የለም እና በጣም ነው ማከብራቸው በዚህ አጋጣሚ ለመናገር እፈልጋለሁ በጣም ነው ማከብራቸው ይሄን ስናገር ራሴን እንትን ለማድረግ አይደለም ለነሱ ያለኝ ክብር ግልጽ ነው እኔ ብቻ አይደለም መላ የኢትዮጵያ ህዝብ ለነሱ ያላቸው ቦታ ልዩ ነው ምክንያቱም መስዋዕትነትን ከፍሎ ከሀገር ወጥቶ ብቸኝነት እንኳን እየተሰማቸው እኛን የሚያግዙ ናቸው እኔ በዚህ እንጃ ውጪ ላሉ ሰዎች በጣም ሪስፔክት አለኝ እና በዚህ አጋጣሚ ምስቴ እየደረሰች ነው እና ይኸው አንተ ማልቀስ ውስጤን እንትን እያለኝ ነውና እሷ ብቻ ይምከን የለን የውብ ትዝታ ብርዱ ላይ ቀለ